ጀነት እንጂ ዱንያ ለረፍት አልተፈጠረችም። በተሰጡት ነገር ረክተው ካልኖሩባት በስተቀር በሷ ላይ እርካታ የለም። ድሃ ሀብትን ይመኛል፣ ሀብታም ነፃነትን ይልማል። ልጅ መቼ አድጌ ሰው ሆናለሁ ይላል፣ ሽማግሌ ልጅነቱን ያፍቃል። ያላገባ የሚስት ያለህ ይላል፣ ያገባውም ስለ ትዳር ያማራል። ልጅ ያጣው በናፍቆት ይብሰለሰላል፣ ልጅ ያለው በልጆቹ ይማረራል። ሀገር ውስጥ ያለው ውጭ ሀገርን ይመኛል፣ ውጭ ያለው የስደትን ህይወት ይረግማል። ሁሉም ይመኛል ዱንያ የምትሞላ ይመስሏል። ሆኖም ግን ካሰቡት ሲደርሱ እሷ ያው ናት። እናም እርካታ ያለው በእጃችን ነውና እንርካ። ባለን በመብቃቃት ደስታችንን እንፍጠር። ችግሮችን አትጥሉ፣ ለመገፋት አሉታዊ ትርጉም አትስጡ። ከማይመቹ ነገሮች አዳዲስ ነገሮች ይወለዳሉ። ጨለማ ባይኖር መብራትን ለመፍጠር ማን ይጥር ነበር? ጎረቤቶቻችን ዕቃ ባይከለከሉ ዕቃ እንገዛም ነበር። አከራዮች የቤት ኪራይ ባይጨምሩብን የራሳችንን ቤት አንሰራም ነበር። አንዳንዶች ደደብ መሐይም ባይሉን ኖሮ ዲግሪ ማስተርም አንጨብጥም ነበር። ቂቤ ተገፋችና አናት ላይ ሄዳ ቁጭ አለች አሉ። መልካም ቁጭቶች ተነሳሽነትን ይጨምራሉ፣ ለስኬትም ያበቃሉ። እናም አትዘኑ፣ አትጨነቁ። ለችግራችን መፍትሄ ያለው ችግሩ አጠገብ ነውና ዙሪያችንን እንቃኝ። ጭንቀትን እርሱና ወደ መፍትሄው ሩጡ። አብሽሩ ወዳጆቼ። ሁሉንም ሰው እንደምታውቀው ፈገግ ብለህ ሰላም ብል። ምን አግኝቶ ነው ብለው ሰዎች ይገርሙ። ገና በጧት ስትነሳ እየሳክ ተነሳ፣ ደስ እያለህ ልበስ። በርግጥም ቀኑ ደስ የሚል ይሆናል። ደስተኛ ከሆንክ አላህ አመሰግነኝ ይልሃል። ሰውም ድህነትህን ይረሳል። የጥርስህን ሸራፋነትና የልብስህን አሮጌ መሆን ማን ልብ ይላል? ያዘንክ ቀን ግን ያስተውሉሃል። ለካ ሸራፋ ነው እንዴ ይሉሃል። የነገሮች ዋና መሰረታቸው ቀድር ነው። ቀድር ማለት ደግሞ ቀድሞ የተላለፈ የአላህ ሱብሓነሁ ወተዓላ ውሳኔ ነው። ለተወሰነና ላለፈ ነገር ማለሽ ምን ማለት አይደለም በል። ብርጭቆ ሰበረ ብለህ ልጅህን ከቤት አታባር። እንጀራ ዋረረ ብለህ ከሰራተኛህ ጋር ቦክስ አትግጠም። አንዳንድ ሰዎች ይገርሙኛል። ሳይመቱ ከተመቱት በላይ ይጮሃሉ። መቶኝ ነበረ፣ ፈንክቶኝ ነበረ፣ ለጥቂት ነው የሳተኝ ብለው ቂያማ ያቆማሉ። እንኳንም የሳተህ ባይስትህ ኖሮ ጣጣህ ብዙ ነበር። ሳይፈነክትህ እንዲሆንክ ቢፈነክትህ ኖሮ እንዴት ትሆን ነበር? በዚህች ዓለም ላይ ይሆን ያለው ነገር ሁሉ በእርሱ ፈቃድ ነው። በፈቃዱ ተማረን ምን ልናመጣ? የወደደውን አንወድም ብለን ምን ልንሆን? ፌንጣ ብትቆጣ ክንፏን ጥላ መብረር ካልሆነ ምን ልታመጣ? ሞኝ የሆነ ይጨነቅ፣ እኔ ሞኝ አይደለሁ። የምን መጨነቅ? ሞኝ የሆነ ይጨነቅ፣ እኔ ሞኝ አይደለሁም አልጨነቅም። እድሜ አጭር መሆኗን አውቃለሁ። መሞቴ ላይቀር ለምን ቀድሜ እሞታለሁ? ለማንስ ለምንስ ብዬ እታነቃለሁ? መድረሱ ላይቀር ለምን ቀድሜ እፈግማለሁ? አልጨነቅም። ተጨንቄ ምን አገኘው? ተበሳጭቼሽ ምን አተረፍኩ? ተናደውና ራሳቸውን መቆጣጠር አቅቷቸው ሰው የደበደቡ እስር ቤት ናቸው። ተበሳጭተው የተሳደቡ ምኑ ባለጌ ነው ብለው በሰዎች ትዝብት ውስጥ ገብተዋል። ስብናቸውን አስንቀዋል። ምን አስጨነቀኝ? ቦታዬ አላህ ዘንድ የታወቀ ነው። አላህ ዘንድ አልጉደል እንጂ እዚህ ኪሎዬን ቢቀንሱ ስድባቸው አይለጠፍብኝም። ከአላህ ጋር እስካለው ዘና እላለሁ። የደስታችን መሰረቱ አላህ ብቻ ይሁን። ከሁሉም በላይ ከእርሱ ጋር የሚኖረንን ግንኙነት እናሳምር። እሱ እንዳለውና እንዳዘዘው ለመኖር እንሞክር። ሕግጋቱን ከመጣስ እንጠንቀቅ። ድንበሩን አንጋፋ። ከአላህ ጋር ስንሆን አካላዊ ለውጥ ላይኖረን ይችል ይሆናል። ኪሎ ላንጨምር እንችላለን። ሆኖም ግን ውስጣዊ ሰላምና የበዛ ደስታ ይኖረናል። በዚህ ደግሞ ሁሉንም ነገር ማሸነፍ እንችላለን።
ሙሳ ፈርዖንን የረታው፣ ኢብኑ መስዑድ አቡ ጀህል አንገት ላይ የወጣው በስጋ ግዝፈት ሳይሆን በኢማን ጥንካሬ ነው። የኢብኑ መስዑድ እግር ቅጥነቱ ቢያስገርምም የቂያማ ቀን ሚዛን ላይ ከኡሁድ ተራራ በላይ ክብደት አለው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሁላችንም ነፍስ ዓለማትን ሁሉ ቢያዘው ጌታ እጅ ናት። በሱ እጅ ከሆነች ደግሞ አስተማማኝ ቦታ ነው የተቀመጠችው። ለራሳችን የቱን ያህል ብንጨነቅ ከአላህ ሱብሓነሁ ወተዓላ በላይ ለራሳችን ማሰብ አንችልም። ስለሆነም ጉዳያችንን ለሱ እንስጥ። የሚታወቅም ሆነ የማይታወቅ ፋይላችንን ለሱ እናስረክብ። ዙርዙር ጉዳዮቻችንን እሱ ያውቃል። ሰዎች ጉዳዮቻቸውን ማስፈጸም ሲያቅታቸው ለደህና ጠበቃ ሲሰጡ ይታያሉ፣ ያውም ለምነውና ገንዘብ ከፍሎ። እኛ ግን በነፃ እና በሱ ግብዣ ጉዳዮቻችንን ሁሉ ለምን ለአላህ እናስረክብ? ሸክማችን ሁሉ በሱ ወደብ ለምን አናራግፍም? ብዙዎች ደስታ ከሀብታሞች ቤት ያለ ይመስላቸዋል። ትልልቅ ቤቶች ትላልቅ ችግሮች እንዳሉባቸው ዘንግተዋል። የሰው ነገር በእጅጉ ይገርማል። ሀብታሞች ደስታ ፍለጋ ባህላዊ ቤቶችን ይሰራሉ። ከአሜሪካ ተነስተው አውሮፓን አቋርጠው ወደ አፍሪካ ይመጣሉ። በዱር በገደል ይንቀሳቀሳሉ። ድሆች ደግሞ የሀብታምን ሀብት ይመኛሉ። ወደ አሜሪካ ህንጻዎች ያንጋጥጣሉ። ወደ አደጉ ሀገሮችም ይሰደዳሉ። ሁሉም የሰው ልጆች ያሳዝናሉ። ምስኪኖች ናቸው። አደጉ የተባሉትና ታዳጊ የሆኑት ጭንቀትን ሲሸሹና የህይወት ደስታ መገኛን ሲያሳድዱ በአውሮፕላን ጣቢያ ይተላለፋሉ። እመኑ እንጂ ገንዘብ አምጡ አልተባልንም። ምድርን ኑሩባት እንጂ ክራይዋን አምጡ አልተባልንም። ጣሩ እንጂ ግብር ክፈሉ አልተባልንም። ታገኛላችሁ እንጂ ይወሰድባችኋል አልተባልንም። እናም ሲጨንቀን ወደ አላህ እንሄድ፣ እሱ ብዙ ነገር ይሰጠናልና። በምንጨነቅበት ጊዜ ያለን ነገር አይታየንም። ብዙ ነገሮችን በዜሮ እናባዛለን። በርካታ ነገሮችን እንረሳለን። በርካታ ጉዳዮችን እናማርራለን። እግር ካለን ጫማው ቀስ ብሎ ይደርስበታል። ጆሮ ካለን ጎተቻው አንድ ቀን ይገዛል። ጤና ካለን አንድ ቀን የፈለግነው ሁሉ ይሳካልናል ኢንሻአላህ። ብዙዎቻችን ስለ ትርፉ ስንጨነቅ ዋናውን እናጣለን። ተማሪ ሆነን ያልመረጥነው ፊልድ ላይ ተመደብን ብለን ስናለቃቀስ ያልፈለግነው ሀገር ይደርስናል። አንድ በሽታ ማስታመም አቅቶን ተበሳጭተን ሌላ ይጨመርልናል። የልጃችንን በሰላም መወለድ ሳናውቅ ምን ይበላል ብለን እንጨነቃለን። ቴሌቪዥኑን ሳንገዛ የት ይቀመጣል ብለን እንጨነቃለን። ነገሮች ከተቀመጠላቸው ልክ ላልፉ ነገር የምን ማሰብ የምን መጨነቅ? ብልህ ከሆንክ አንድ አደጋ ሲገጥምህ ወደ ሁለት እንዳታሳድገው። የኩላሊት በሽታ ተገኘብኝ ብለህ ስትበሳጭ ጨጓራህን እንዳትልጥ። ስለተያዘብህ ዕቃ ስትናደድ የደም ብዛት እንዳይጥልህ አትጨነቅ። ያስከውን ይዘህ አልቅስ። የተሰጠህን ወደህ ተቀበልና ለተጨማሪው ጠጋ በል። ብልህ አንዷን ይዞ ነው የሚከራከረው። ሞኙ ግን ምንም ሳይዝ አንዷን ያጣል። ከአላህ ጋር የትኛውንም መሰናክል ታልፋላችሁ። ከጌታችሁ ጋር የትኛውንም መከራ ተሻገራላችሁ። ነብዩላህ ሙሳ አለይሂ ሰላም ከኋላ ጠላት ያሳደዳቸው ከፊታቸው ባህር ተጋፍጦባቸው አልፈሩ። ነብዩ ሰለላሁ ዐለይሂ ወሰለም በጠላት ተከበው እርሳቸውም ሆኑ ሰሃቦቻቸው ለሽንት እንኳን መውጣት በማይችሉበት ምሽግ ውስጥ ሆነው የኪስራ ቤተ መንግስት ይታያቸዋል። የማያፈናፍን ጠባብ ቦታ ላይ ሆነው አፈር እየማሱ ድንጋይ እየፈለጡ ከጉድጓድ ባሻገር የሆነው ሰፊ ግዛት ይታያቸዋል። ተስፋ ማለት አላህን በማመን አርቆ መመልከት መቻል ነው። የዘመኑ ሰዎች ካላየን አናምንም፣ ማየት ማመን ነው ይላሉ። እኛ ደግሞ ሳናይ እናምናለን። ማመን ማየት ነው እንላለን።
ብዙዎች ቤት ያዝ ብር ያዝ በማለት ይመክራሉ። በርግጥም ከሰው ፊት የሚያብቃቃ ዓለማዊ ሀብት አስፈላጊ ነው። ትልቁ ነገር ግን አላህን መያዝ ነው። ስንወጣም ሆነ ስንገባ ከእርሱ ጋር እንግባ። ለኢንሹራንስ ድርጅቶች ከምንሰጠው በላይ ጉዳያችንን ለእርሱ ተማምነን እንስጥ። ድርጅቶች መኪናችንና ቤታችንን ሊተኩልን ይችሉ ይሆናል። ሕይወታችንና ኢማናችን ቢበላሽ ግን በፍጹም አይቻላቸው። እናም አትጨነቁ። አንድ ቀን በእድሜው እጅግ የገፋ ሽፋሽፍቱ የወረደ ወገቡ የጎበጠ ሽማግሌ ዱላውን ተደግፎ እየጎተተ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ መጣ። የአላህ መልእክተኛ ሆይ ትንሽ ትልቅ ሳልል ኃጢአት የተባለን በሙሉ አንድም ሳይቀር የሰራ ሰው እጣ ፋንታው ምንድነው አላቸው። ኃጢአቱ በምድር ላይ ላሉ ሰዎች በሙሉ ቢከፋፈል ሰዎችን የሚያጠፋ አይነት የዚህ አይነቱ ሰው ተውባ ይኖረዋልን? የአላህን ምህረት ያገኛልን? አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰልመሃልን አሉት። ሰውየው እኔማ ከአላህ በስተቀር አምላክ የሌለ ስለመሆኑንና አንቱም የአላህ መልእክተኛ መሆኑን መሰክራለሁ አላቸው። እርሳቸው መልካምን ነገር ትሰራለህ፣ ከመጥፎ ነገር ትርቃለህ፣ በዚህም አላህ ሁሉም ነገርህን በመልካም መዝገብ ላይ ይጽፍልሃል አሉት። ሰውየው ክህደትና ጥመቴን ሁሉ አላቸው። እርሳቸው አዎን ክህደትና ጥመትህን ሁሉ አሉት። ሰውየው ይሄንን በሰማ ጊዜ እጅግ ደስተኛ ሆኖ አላሁ አክበር አላሁ አክበር እያለ ሄደ። ካይን እስኪሰወር ድረስ ይሄንን ቃል ይደጋግም ነበር። ወዳጆቼ ሆይ አሁን ጭንቀታችሁ ሲረግብ ይታየኛል። ኢንሻአላህ ይረግባል። አላህ ሆይ ጭንቀትን አርቅልን፣ የደስታ ኑሮንም አኑረን። ክብራትና ክብራን አድማጮቻችን እንደዚህ ያሉ ስራዎቻችንን መከታተል ከፈለጉ የዲናችሁ ሬዲዮ የፌስቡክ ፔጃችንን በፌስቡክ ላይ ዲናችሁ ሬዲዮ በማለት ፈልገው ያገኙና ላይክ ያድርጉን። እንዲህ ያሉ መልእክቶቻችን ሌሎች ጋር ቢደርሱ ደስታን ያጋራቸዋል፣ ከሐሳብ ያናጥላቸዋል፣ ሰላም ይሰጣቸዋል ብለው ካሰቡ በርግጥ እኛንን አስበን ሰርተናል። ለሌሎች ወንድሞችና እህቶቻችን ሼር በማድረግ ይህንንም የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንድትተባበሩን በአክብሮት በፍቅር እንጋብዛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።